ስኳር የመመገብ ጥቅሙና ጉዳቱ ምንድነው? በዓለም ዙሪያ በምግብና መጠጦች ውስጥ በስፋት ስለሚገኘው ንጥረ ነገር እንመለከታለን። ይህ ንጥረ ነገር ስኳር ነው። ስኳር ለጣፋጭ ጣዕም ተወዳጅ ቢሆንም ለሰውነታችን ምን አይነት ጥቅሞች አሉት? ከመጠን በላይ መውሰድስ ምን ጉዳት ያስከትላል? ዛሬ እነዚህን ሁሉ ጥያቄዎችን በዝርዝር እንመለከታለን። በመጀመሪያ ስኳር ለሰውነታችን ሊኖረው የሚችለውን ጥቂት ጥቅሞችን እንመልከት። ፈጣን የኃይል ምንጭ። ስኳር በተለይም ግሉኮስ ሰውነታችን በፍጥነት ወደ ኃይል የሚቀይረው ቀላል ካርቦሃይድሬት ነው። ይህ በተለይ ከፍተኛ የአካል እንቅስቃሴ በሚያደርጉበት ወቅት ወይም የደም ስኳር መጠንን ሲቀንስ ጠቃሚ ሊሆን ይችላል። ሁለተኛው የአንጎል ምግብ። አንጎላችን በዋነኝነት የሚጠቀመው ግሉኮስን ነው። በቂ የሆነ የግሉኮስ መጠን አእምሯችን በትክክል እንዲሰራ ያደርገዋል። ይሁን እንጂ ይህ ማለት ብዙ ስኳር መውሰድ የማስታወስ ችሎታን ያሻሽላል ማለት አይደለም። ሚዛናዊ የሆነ መጠን እንጂ ከመጠን በላይ መውሰድ ጎጂ ነው። ወደ በኋላ ላይ የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁኝ ቆዩ። ሶስተኛው ጣዕም መጨመር ነው። ስኳር ለብዙ ምግቦችና መጠጦች ጣፋጭ ጣዕም በመስጠት የበለጠ እንዲጣፍጥ ያደርገዋል። ይህ ደግሞ ምግብን የበለጠ እንድንደሰትበት ሊረዳን ይችላል፣ ግን በልኩ ሲሆን ነው። አሁን ደግሞ ስኳርን ከመጠን በላይ መመገብ በሰውነታችን ላይ ሊያስከትላቸው የሚችሉትን ጉዳቶች አንድ ባንድ እንመልከት። የመጀመሪያው የሚሆነው የጥርስ መበስበስ ነው። ባክቴሪያዎች በአፋችን ውስጥ ስኳርን በመመገብ አሲድን ያመነጫሉ። ይህ አሲድ የጥርስን ኢሜል በመሸርሸር ለጥርስ መበስበስ ይዳርገናል። ሁለተኛው የክብደት መጨመርና ውፍረት ነው። ስኳር ከፍተኛ የካሎሪ ይዘት ያለው ሲሆን አነስተኛ የአመጋገብ ዋጋ አለው። ከመጠን በላይ መውሰድ ሰውነታችን ተጨማሪ ካሎሪኖችን እንዲያከማች በማድረግ ለክብደት መጨመርና ውፍረት ይዳርጋል። ሶስተኛው ለታይፕ 2 የስኳር በሽታ ተጋላጭ እንድንሆን ያደርገናል። ከመጠን በላይ ስኳር መመገብ ለታይፕ 2 የስኳር በሽታ የመጋለጥ ዕድላችንን በኃይለኛው ይጨምራል። አራተኛው የሚሆነው የልብ በሽታ ተጋላጭነትን በእጥፍ ይጨምራል። ብዙ ጥናቶች እንደሚያሳዩት ከፍተኛ የስኳር መጠን ያለው አመጋገብ የደም ግፊትን፣ የኮሌስትሮል መጠንንና እብጠትን በመጨመር ለልብ በሽታ የመጋለጥ ዕድልን በ2 እጥፍ ይጨምረዋል። አምስተኛው የጉበት ላይ ስብ እንዲከማች ማድረግ ፋቲ ሊቨር ዲዚዝ የምንለው ነው። ሰውነታችን ብዙ ስኳር ሲወስድ ጉበታችን ወደ ስብ ይቀይረዋል። ይህ ጉበት ላይ ስብ እንዲከማችና ለተለያዩ የጉበት ችግሮች ሊዳርገን ይችላል። ስድስተኛው የቆዳ እርጅናን ማፋጠን ነው። ከመጠን በላይ ስኳር መውሰድ የቆዳ ሴሎችን በመግደል የቆዳን የመለጠጥ አቅምን በመቀነስ ያለ ጊዜ እንዲሸበሸብ ያደርጋል። ሰባተኛው የተዳከመ የሰውነት በሽታ የመከላከል ስርዓት ነው። ከፍተኛ የስኳር መጠን ያለው አመጋገብ የነጭ የደም ሴሎችን ተግባር በመቀነስ የሰውነትን በሽታ የመከላከል አቅምን ያዳክማል። አስታውሱ፣ ቁልፉ ሚዛናዊነት ነው። ጣፋጭ ምግቦችን አልፎ አልፎ መብላት ችግር አይኖረውም። አብዛኛው ጊዜ የዕለት ተዕለት የካሎሪን መጠናችንን ከጤናማና አልሚ ምግቦች ጋር መጣጣም አለበት። እስከዚህ ድረስ ስለተመለከታችሁ ከልብ እናመሰግናለን። ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ሼር፣ ላይክ ማድረግ እንዳትረሱ። በተጨማሪም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አብዛኛው ሰው ሰብስክራይብ ሳያደርግ እየተመለከተው ነው። ለማስታወስ ያክል ነው፣ ሰብስክራይብ አድርጉት። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።